የአካውንቲንግ ኤቢሲዲ ብለን አራት ራንደም ወርዶች ነው ወስደን ነው የምናየው። ኤ አክሩዋል፣ ቢ ብሬክ ኢቨን ፖይንት፣ ሲ ኮስት አካውንቲንግ፣ ዲ ደግሞ ዲስካውንት ብለን እናያለን። ሶ አክሩዋል ቤዝ ኦፍ አካውንቲንግ ሲባል ሁለት አይነት ቤዝ ኦፍ አካውንቲንግ አለ፣ ካሽ ቤዝ እና አክሩዋል ቤዝስ። ካሽ ቤዝ የምንለው ቀጥታ ምንድነው ካሹን ብቻ ነው ኮንሲደር የምናደርገው ነው። ልክ ካሽ ወደ ድርጅቱ ሲመጣ ገቢ እንላለን፣ ልክ ካሽ ደግሞ ከድርጅቱ ሲወጣ ወጪ እንላለን ነው። ይሄ ግን ትክክለኛው ቤዝ ኦፍ አካውንቲንግ አይደለም። ትክክለኛው አሁን ያልኳችሁ አክሩዋል ነው። አክሩዋል ቤዝስ ምንድነው የሚለው ገቢ የምንለው እርን ሲደረግ ነው። እርን ማድረግ ማለት ምንድነው እቃውን ወይም ሰርቪሱን ወይም ፐርፎርማንስ ኦብሊጌሽናችንን ለከስተመር ስንሰጥ፣ ለምሳሌ ፀጉር ማስተካከል ከሆነ ፀጉሩን ስናስተካከል አገልግሎቱን ሰጥተናል። ካሹን ባንቀበል ራሱ ገቢ ነው ማለት አርንድ ሆኗል ነው። ኤክስፔንስ ደግሞ የምንለው ወይም ወጪ ብለን የምንይዘው ያንን እቃ ወይም ሰርቪስ ስንጠቀምበት ነው ነው። ለምሳሌ የሰራተኞች እነሱ ሰርቪስ ሰጥተውናል፣ ገና ደሞዝ ባይከፈልም የአመቱ መጨረሻ ላይ አክሮ አድርገን እንይዟለን ማለት ምክንያቱም ሰርቪሱን ተቀብለናል፣ ኢንከርድ ሆኗል ነው። ወይም ደግሞ ለምሳሌ ወረቀት ገዝታችሁ 10 ፓክ ወረቀት የተጠቀማችሁት ሁለቱን ብቻ ከሆነ የተጠቀማችኋት ብቻ ነች ወጪ የምትባለው፣ ኢንከርድ የሆነችው እሷ ስለሆነች ማለት ያልተጠቀማችሁበት ገና ሀብታችሁ ነው። ስለዚህ አክሩዋል ቤዝ የሚለው ምንድን ነው? ወጪ የምንለው ስንጠቀምበት ነው፣ እቃውን ወይም ሰርቪስ ስንጠቀምበት ነው እንጂ ካሹን ስንከፍል አይደለም ነው። ገቢ የምንለው ደግሞ እቃውን ወይም ሰርቪሱን ለከስተመር እጁ ላይ ስናስገባ ነው ነው። ቢ ላይ ስንመጣ ብሬክ ኢቨን ፖይንት። ብሬክ ኢቨን ፖይንት የምንለው አንድ ድርጅት ዜሮ ትርፍ የሚያገኝበት ፖይንት ነው። አሁን ስታዩት ምንድነው ሶስት ደረጃዎች አሉ ድርጅቶች ላይ ስትሄዱ፣ ወይ ድርጅቱ አትራፊ ይሆናል ፕሮፊት ነው፣ ወይ ደግሞ ድርጅቱ ይከስራል ሎስ ነው፣ ወይ ደግሞ ትርፍም ኪሳራም የለውም ዜሮ ይሆናል ማለት። ምን ማለት ነው? ገቢው ከወጪው ከበለጠ ትርፍ ነው። ገቢው ከወጪው ካነሰ ወይም ወጪው ከገቢው ከበለጠ ኪሳራ ነው። ግን ገቢውም ወጪውም እኩል ከሆነ ብሬክ ኢቨን ፖይንት ይባላል ማለት። ብሬክ ኢቨን አደረገ ትርፍም ኪሳራም የለውም ይባላል ማለት። ከዛች በላይ አሁን ለምሳሌ ብሬክ ኢቨን ፖይንት በሚሸጠው እቃ ብዛት ብንወስድ 10 እቃ ሲሸጥ ብሬክ ኢቨን ያደርጋል ካለን 11 እቃ ሲሸጥ ያተርፋል፣ 9 እቃ ሲሸጥ ደግሞ ይከስራል ማለት። ልክ 10 እቃ ሲሸጥ ግን ምንድነው ትርፍም ኪሳራም አይኖረውም ነው። ሲ ላይ ስንመጣ ኮስት አካውንቲንግ ነው።